ዛፎች ከፈጣሪ ጋር የተለያዩ አያስቡትም፣ አንድ ናቸው። ሁሉ ነገር በሱ ይከናወንላቸዋል። ወፎች ከፈጣሪ ጋር አንድ ናቸው። ሁሉ ነገር በሱ ይከናወንላቸዋል። የሰው ልጅ ብቻ ነው እኔ ሌላ ፈጣሪ ሌላ፣ እሱ መታወቂያው ሌላ ማማው ሌላ፣ እሱ ከሰማይ እኔም ከምድር የሚለውን አውጆ ተፈላጊውን በውስጡ ይዞ ሰማይ ድረስ የሚፈልግ የሰው ልጅ ብቻ ነው። the creator and the creation ፈጣሪና ፍጥረት የተለያዩ አይደሉም፣ አንድ ናቸው። ልክ ዳንስን ከዳንሰኛው መለየት እንደማይቻለው ሁሉ ዳንሱን ብቻ ነጥለህ ከዳንሰኛው ውጭ ፎቶ ማንሳት እንደማትችለው ሁሉ ፍጥረትን ከፈጣሪ ለይተህ ፎቶ ማንሳት አትችልም። ሞገድን ከባህር ከውቅያኖስ ለይተህ ፎቶ ማንሳት እንደማትችል ሁሉ ሞገዱና ባህሩ አንድ እንደሆኑ ሁሉ ፈጣሪና ፍጥረትም እንዲሁ አንድ ናቸው። ፈጣሪ ከፍጥረት የተለየ ብቻውን የተቀመጠ ኤንቲቲ አይደለም። ፍጥረት ማለት የፈጣሪ ዳንስ ነው። በኳንተም ፊዚክስ ስፔሻሊ እነ ኒኮላ ቴስላ ሃይሊ አድቮኬት ያደረጉት if you want to know the secret or the mystery of the universe you have to be think in terms of energy, frequency and vibration ነው። ሪያሊቲውን መረዳት ከፈለክ ሐቁን ማወቅ ከፈለክ think in terms of energy, frequency and vibration። ሁሉ ነገር ቫይብሬት እያደረገ ነው። በዚህ ቫይብሬሽን ውስጥ የተከሰተን ክስተት ነን ፍጥረት ማለት። ፍጥረት የፈጣሪ ዳንስ ነው። what does it mean? ተመልከት፣ ሞገድ ባህሩን ንፋስ ሲነካው ከባህሩ ላይ ሞገድ ይነሳል እና በአይናችን ስናየው ሞገዱና ባህሩ የተለያዩ ናቸው። ግን ሞገዱ ከባህሩ የተለያየ ነው ወይ ቢባል ኖ። ምክንያቱም ሞገዱ ራሱ ባህር ነው፣ ውሃ ነው። ስለዚህ የባህሩ ዳንስ፣ የባህሩ ቫይብሬሽን፣ የባህሩ ዌቭ ሞገዱን ፈጥሮታል። ፍጥረት ማለት የእግዚአብሔር ዳንስ ነው። ዳንስ ማለት ደግሞ በተለመደው ክለብ ላይ ባለው ዳንስ አይደለም። I'm talking about vibration።